የተከበራችሁ ውድ ያበሻ ልጆች አይደለም የተከበራችሁ ውድ የኢትዮጵያ ልጆች እሱ በማነካካኛ የሬዲዮ ጣቢያችን የሀገሬ ልጆች ህዝቦች የጣቢያው ልጆች ይሻላል ውድ የጣቢያዬ ልጆች በሴ ትንሽ ወፍር ያለው ልበል ትንሽ ክብደት ጨምር ያለው መሰለኝ ሲያበሳጭ ወፍር ያለው አይደል በሴ እውነትህን ነው ምን አልሽኝ አልሰማኸኝም እንዴ ሰምቼሻለሁ እንጂ እና ምን እኮ ልክ ነው ነው ምን መሰለሽ ሩቴ አሁን ያልሽው ነገር ልክ ነው ሀቅ አለሽ እውነት ነው እኔ ሙሉ በሙሉ እስማማበታለሁ እውነትህን ነው ሩቴ አንቺ መቼ ተሳስተሽ ታውቃለሽ አንቺ ያልሽው እኮ መሬት ጠብ አይልም you are so perfect በጣም ነው እኮ ደስ የሚለኝ thank you ምንም አይደል you welcome ግን አልሰማኸኝም አይደል ምን ነበር ያልሽኝ ቆይ አንተ መቼ ነው ለኛ ትኩረት የምትሰጠው መቼ ነው ለቤተሰብህና ለትዳር ትኩረት የሚኖርህ ወይኔ ጉዴ ከባድ ነገር ነበር እንደ ጠየቅሽኝ ሂሩት ትዳራችን ምን ሆነ ምን ተፈጠረ እስቲ የኝ ምን ሆንሽ ወፍር ያለው አይደል ይሄን ነበር የጠየቅሽኝ አዎ ትንሽ ክብደት ጨምር ያለው አይደል ወፍር ያለው አይደል በስዬ ትንሽ ወፍር ያለው ሚስት ሂሩት ከምትጠይቅ ጥያቄዎች መሃል ለመመለስ የሚከብድ የትኛው ጥያቄ ነው ብለህ ለጠየቀኝ ይሄኛው ጥያቄዋ ነው ከባድ ይሄ ወፍር ያለው አይደል ክብደት ጨምር ያለው አይደል ይሄን እስቲ የምትለው እንዳትሸወድ ወንድሜ እንዴ ብለህ እንዳትመልስ በተቻለ አቅም በዚህም በዛም ብለህ ለፈው ብዙ ወንዶች ቀላል ጥያቄ ይመስላቸዋል በጣም ከባድ ጥያቄ ወጥመድ እንደዚህ እንደስጣል እንደዚህ እሺ ወፍራል ወፍርሽ እንዴ እውነትህን ነው ማለት በጣም ትልቅ ነው ወፍርኩት በስዬ የሚያስታውቅ አወፋፈር ምንም አልወፈርሽም ሂሩት የምን ውፍረት አንቺ ላይ እኮ ውፍረት የሚባል ነገር የለም እንደውም ከስተሻል ምን ሆነሽ ነው የከሳሽው ሾቀሻል እኮ ሂሩት የለሽም በስዬ ሾቅ ማለት የሚያስታውቅ አከሳስ ወይ ጣጣ ምን ሆነ ነው ማለት ወፈርሽ ስል መከራ ከሳሽ ስል መከራ ማለት ልቅ ነው ያልኩት በስዬ ያስታውቅብኝ ይሆን ታዲያ እንዴት ነው የወፈርኩ የመሰለኝ በስዬ በከሳ ግን ያስጠላብኛል እንዴ አያስጠላብሽም ታዲያ በወፍር ነው የሚያስጠላብኝ ምን ሆነሻል ዛሬ ምን ሆንኩኝ ወፈርኩ ወይስ ከሳው ወይ ጉድ አልወፈርሽም አልከሳሽም እና የሆነ ነገር ግን ሆነሻል ከዚህ ከሁለቱ ውጭ ታዲያ ምን ነው ሂሩቴ የወር አበባ ላይ ነሽ እንዴ ባልሽ በስንቱ ከሚጠይቅሽ ጥያቄ የቱ ያናድሻል ብለህ ብትጠይቀኝ ይሄን ነው የምመልስልህ ሂሩቴ የወር አበባ ላይ ነሽ እንዴ በሆነ ነገር ስበሳጭ ወይ ሳዝን ስከፋ ወይ ግራ ስጋባ የሚጠይቀኝ አንድ ጥያቄ ይሄ ብቻ ነው የወር አበባ ላይ ነሽ እንዴ
በጣም ነው የሚያናደኝ። የእውነት በጣም ነው የምናደደው። ቅርታ ተቆጣሁክ። ግራ ሲገባሽ አይቼ እኮ ነው። ታዲያ የወር አበባ ላይ ሳልሆን ግራ መጋባት አልችልም? አትችያለሽ እንጂ ማን አባቱ ይከለክልሻል? ኤኒ ታይም ግራ መጋባት ትችያለሽ። አሁን ግን ስራ ላይ ነኝ። እባክሽ ተይ፣ አንዴ ልጨርስ። ምን እየሰራህ ነው? ንግግር እያዘጋጀው ነው። ኦ የምትሸለምበትን እስቲ አንብብልኝ። ወይ ገና መጀመሪያ እኮ ነው፣ አልጨረስኩትም። ግድ የለም አንብብልኝ። ኧረ ውድ የጣቢያችን ሰዎች፣ እናንት የሀገሬ ልጆች፣ የሬዲዮ ጣቢያችን የሚያዘጋጀውን ይህን ታላቅ ሽልማት እንደ ማንኛውም ሰው በለስ ገጥሞኝ ዛሬ ስቀበል የወር አበባ ላይ ነሽ እንዴ? ቅድም አንቺን የጠየቅኩት ጥያቄ ምን ያህል እንደረበሽኝ አየሽ? ታዲያ መሰረዝ ትችል ነበር እኮ። አንቺ ይችል ነበረ። እንደ አዲስ ጀምረዋለሁ። ምን ብዬ ልጀምር እንደገና? ውድ የሀገሬ ልጆች እንደሱ ልጀምር አስበዋል። ግን በዚህ አዳራሽ ውስጥ የዓመቱ ምርጥ የሬዲዮ ፕሮግራም አዘጋጅ በስንቱ ቀጣ ሲባል ሸዋ አዳራሽ ሙሉ እባክሽ ሰው ላይ ጠሩ ይችላሉ። የሆነ ትንሽ ሰው ነው የሚለው። ድሜ ልኬን ጭብጨባ እንዳማረኝ ልሞት። እንግዲህ ይሁን እባክሽ። እራሱ እናንተ የሀገሬ ልጆች እና ሽልማት ወይ እንዳታስቀድጂኝ ድጋሚ ወይ እና ሂሩቴ በፈጠረች ይሄ ወፈርኩ ከሳው የምትይው ነገር እንዳትጀምር። አይደለም የጻፍከው ንግግር ላይ ስለኔ ምን ያው ይገባህ የለ እንደ ሚስትነቴ እንደ ድርሻዬ ስለኔ የጻፍከው ንግግር እንዴ? ከሽልማቱ በኋላ ስለኔ ምንም አትናገር? ምን ንግግሩ ስለኔ ምንም አትናገርም እንዴ? ሂሩቴ ሽልማቱ እኮ ስላንቺ አይደለም፣ ወይም ደግሞ ስለ ትዳር አይደለም። የዓመቱ ምርጥ ባል ተብዬ የተሸለምኩ መሰለሽ ነው። እንደሱም እንድትባል ያምራል። እሱ እንኳን አታስበው። ግን ደግሞ የዓመቱ ምርጥ የሬዲዮ ፕሮግራም አዘጋጅ ተብለህ ስትሸለም ንግግር ውስጥ ስለኔ እንደ ሚስትነቴ ምንም የምታወራው ነገር የለም? ሂሩቴ ከአንቺ ጋር እኮ 14 ዓመት ሆነን አይደል እንዴ? በአንቺ አስተዋጽኦ ቢሆን ለምን መደዳውን 14 ዓመት ሙሉ አልሸለምም? እንዴ በስንት መከራ አቤት ብዬ ወረፋ ቢደርሰኝ ጭራሽ ጣልቃ አስገባኝ። እና ስለኔ ምንም ነገር የምትለው ነገር የለም ማለት አለብኝ? እሺ ጥሩ፣ በማን እንደሚብስ እንተያያታለን። ደግሞ እዚህ ለማይረባ ሽልማት ሀገር አቀፍ ቢሆን እንኳን እሺ፣ መስሪያ ቤት አቀፍ እንደሆነ እንዳትረሳሽ። ያጣለማኝ ተሳድቦ ይሄዳል ልበለው እንደ ርዕሱ። እሺ በአንድ ነገር እንስማማ። በምን? እንግዲህ ስላንቺ ምጽፍ ከሆነ አንቀጹን ያጣለማኝ ተሳድቦ ይሄዳል ከምለው ይልቅ ከእያንዳንዱ ስኬታማ ወንድ ጀርባ አንዲት ሴት አለች ብሎስ? ከእያንዳንዱ ስኬታማ ወንድ ጀርባ አንዲት ሴት አለች። እንዴ ምንድን ነው የሚያስቅሽ? አንተ ስኬታማ ወንድ፣ እኔ ደግሞ ከጀርባው ያለው ሴት እና ይሄ ምን ያስቃል? ያስገርማል እንጂ ያስቃል። አው መቅሰፍት ቀሰፈልኝ። በሰው መሳቅ ትርፉ መቀሰፍ ነው። ከእያንዳንዱ የሂሩት ሳል ጀርባ በስንቱ ላይ የመሳቅ ክፉ አመል አለ። እኔ ደግሞ የጭቦ አምላክ አለኝ።
በትንታ ፊት ያንደፋድፍልሃል።